የብሉይ ኪዳኑ በግ አንድ በግ ለአንድ ሰው ለአንድ ኃጢአት አንድ በግ የብሉይ ኪዳኑ በግ የሚታረደው በግ አንድ በግ ለአንድ ኃጢአት ለአንድ ሰው ለአንድ ጊዜ ብቻ የሚታረድ በግ ነው። ይሄኛው የአዲስ ኪዳኑ በግ ግን አንድ እሱ ብቻ ለዓለም ሁሉ ኃጢአት ለአንድና ለመጨረሻ ራሱን አሳልፎ በመስጣት የታረደው በግ ነው። የሚሻል በግ ሆኖ ኢየሱስ ክርስቶስ መጥቶልናል። ሃሌሉያ! ከእግዚአብሔር አብ ጋር ያስታረቀን ራሱ እግዚአብሔር የሆነው የእግዚአብሔር በግ ኢየሱስ። ይህ የብሉይ ኪዳኑ በግ እስራኤላውያን ከግብፅ እንዲወጡ ምክንያት የሆነ በግና በአዲስ ኪዳን ደግሞ የዓለም ሕዝብ ሁሉ ከዓለም እንዲወጡ የእግዚአብሔርን መንግስት ወይም የዘላለምን ሕይወት እንዲወርሱ እግዚአብሔር ምክንያት አድርጎ የላከውን የእግዚአብሔር በግ የተባለውን ኢየሱስ ክርስቶስንና እስራኤላውያን ከግብፅ እንዲወጡ አንዳንድ በግ በየቤታቸው ታርዶ በየመቃኑ ወይም በየጉበኑ ደሙን ቀብተው የሞት መልአክ በግብፅ ላይ በመጣ ጊዜ ደሙንም ባየው ጊዜ አልፋለሁ ብሎ እግዚአብሔር እንደተናገረ ይህ በዛች እስራኤላውያን ከግብፅ እንዲወጡ ምክንያት የሆነው በግና ይሄ የአዲስ ኪዳኑ በግ እኛና በዓለም ኖሩ ሰዎች ሁሉ እንዲድኑ ምክንያት የሆነው በግ በሁለቱ በግ መካከል ያለው ልዩነቱ ምንድን ነው የሚለውን እያነጻጸረን ከእግዚአብሔር ቃል አንጻር እናያለን። ይህ የብሉይ ኪዳኑ በግ የተፈጥሮ በግ ነው፣ የተፈጠረ ነው ወይም የተፈጥሮ በግ ነው የብሉይ ኪዳኑ በግ። የአዲስ ኪዳኑ በግ ደግሞ የእግዚአብሔር ልጅ ነው ወይም የእግዚአብሔር በግ የተባለው ራሱ እግዚአብሔር የሆነው ኢየሱስ ነው። ይሄ የብሉይ ኪዳኑ በግ ከግብፅ እስከ ካንዓን እስራኤላውያን የሚጓዙበትን መንገድ ነው ያስተካከለው። ይህ በግ በመታረዱ የብሉይ ኪዳኑ በግ በመታረዱ እስራኤላውያን ከግብፅ እንዲወጡ የታረደውን በግ ነው። ይሄ በግ እስራኤላውያን ከግብፅ እንዲወጡ ምክንያት የሆነው በግና የአዲስ ኪዳኑ በግ ሁለቱንም ነው እያነጻጸረን የምናየው። ይሄ ከግብፅ ወደ ካንዓን የሚጓዙበትን መንገድ ነው ያመቻቸው። ይሄ የአዲስ ኪዳኑ በግ ደግሞ ከሲኦል እስከ ገነት ነው የአዲስ ኪዳኑ በግ ያዘጋጀው መንገድ ማለት ነው። ያኛው ምድራዊ ነው፣ ከግብፅ እስከ ካንዓን ነው። መከራ አለበት፣ ሞትም አለበት፣ ብዙ ነገር አለ። ከግብፅ ወደ ካንዓን ነው፣ የቃል ኪዳን ምድርን ነው። ይሄ ግን ከሲኦል ወደ ገነት የሚያደርስ በግ ነው። ሌላ ደግሞ የመቃኑን ደም ነው የሚያየው። የብሉይ ኪዳኑ በግ ታርዶ እስራኤላውያን እያንዳንዱ ቤት አርደው ስጋውን በልተው ደሙን በመቃኑ ላይ ቀብተዋል። መቃኑ ላይ ያለውን ደም ነው የሚያየው። አዲስ ኪዳኑ በግ ግን የልብ እምነትን ነው የሚያየው። በልባችን ያመነነውን ነገር ነው የአዲስ ኪዳኑ በግ የሚያየው። ምድራዊ መንገድ ነው። ይሄ ከግብፅ እስከ ካንዓን ምድራዊ መንገድ ነው። የአዲስ ኪዳኑ በግ ደግሞ የህይወት መንገድ ነው። በዛ ጉዞ ምድራዊ ጉዞ ነው። ይሄ ደግሞ የህይወት መንገድ ነው። ምድራዊ መንገድ ነው እስራኤላውያን የተጓዙት። ይሄ ደግሞ በአዲስ ኪዳን የመጣው የህይወት መንገድ ነው። እውነት፣ ህይወት፣ መንገድ እኔ ነኝ ያለው በግ ነው። ይሄ የአዲስ ኪዳኑ በግ የሚሻል በግ መጥቶልናል ማለት ነው። ሌላ ደግሞ መንገዱ ላይ የቀሩ አሉ። በዚህ መንገድ ከግብፅ እስከ ካንዓን እየሄዱ መንገዱ ላይ ካንዓንን ሳይወርሱ ካንዓንን ሳይደርሱ መንገድ ላይ የጠፉ የሞቱ ያልቻሉ ድካም፣ ራብ፣ ኃጢአት፣ የተለያዩ እንቅፋቶች ነበሩ። በዛ ምክንያት ወደ ካንዓን ያልደረሱ ሰዎች አሉ። በብሉይ ኪዳኑ በግ ምክንያት ከግብፅ የወጡ ሰዎች ማለት ነው። ይሄ የአዲስ ኪዳኑ በግ ደግሞ የሚያምኑትን የሚያስቀራ ምንም ኃይል የለው። በዚህ በአዲስ ኪዳኑ በግ ያመኑ ሰዎች የአዲስ ኪዳኑ በግ መታረዱ ላይ፣ መሞቱ ላይ፣ መሰቀሉ ላይ፣ በሶስተኛ ቀን በመነሳቱ ላይ፣ በማረጉ ላይ፣ ባለ50ኛው ቀን መንፈስ ቅዱስን በመላኩ ላይ እና ተመልሶ በመምጣቱ ላይ የሚያምኑ ሰዎች በዚች በግ የሚያምኑ ሰዎችን ምንም የሚያስቀራ ነገር የለም። ምንም። ይህ የብሉይ ኪዳኑ በግ የታምራት ጉዞ ነው። በዚህ መንገድ ታምራትን እያዩ ነበር እስራኤላውያን የተጓዙት። እግዚአብሔር ታምራትን ያሳየበት መንገድ ነው። ይሄ የአዲስ ኪዳኑ በግ ግን የህይወት ጉዞ ነው። ታምራትን ያየ ነው።
ታምራትን አይደለም ብቻ ያገኘ ነው። ታምራትን ብቻ እያየን አይደለም፣ ህይወታችንም ነው ያገኘ ነው። ይሄ የህይወት ጉዞ ነው። የጀመርንበት ጉዞ ህይወትን የምናስቀጥልበት ነው። ህይወት ሲባል የዘላለምን ህይወት ያገኘንበት ጉዞን ነው የአዲስ ኪዳኑ በግ ታርዶልን ለኛ ያስገኘው ወይም ያስወረሰው። በዚህ በብሉይ ኪዳኑ በግ የብሉይ ኪዳኑ በግ በመታረዱ ምክንያት ምድራዊ ምቾት ነበር የተከፈተው። በግብፅ ሳሉ እስራኤላውያን በጭቆና ውስጥ ነበሩ። እርጉዝ ሴቶች ይሰራሉ፣ ግዞት ላይ ነው ያሉት። ስለዚህ በዛ ጭንቅ ውስጥ እግዚአብሔር የተስፋይቱን ምድር ካናንን እንዲወርሱ ምንድነው ያደረገው? የምቾት በርን ነው የከፈተላቸው። በዚህ መንገድ ደግሞ የተዘጋው ገነት ነበረ የተከፈተው። የአዲስ ኪዳኑ በግ መበጠረድ የተዘጋው ገነት፣ አዳምና ሔዋን በኤድን ገነት እግዚአብሔር ይህንን ሁሉ ብሉ፣ ይችን ግን እንዳትነኩ ብሎ እግዚአብሔር አንድ ትእዛዝ ብቻ ሰጣቸው። ሰይጣን አሳሰታቸውና እግዚአብሔር ያልፈቀደውን በሉ፣ ኃጢአት ሰሩ፣ ከእግዚአብሔር ጋር ተጣሉ። እግዚአብሔር ወዴት ነው አለ። ሁለተኛ ገነት ውስጥ እንዳይገኙ፣ ገነት እንዳይገቡ በላባቸው ተጨንቀው ሰርቶ እንዲበሉ እግዚአብሔር አዘዘ፣ ትእዛዝ ሰጠ። በዛ ምክንያት ኤደን ገነትን ተመልሶ እንዳይገቡ እግዚአብሔር በኪሩቤል ማንም ሰው እንዳይገባ ኪሩቤል የሚባል መልአክን አስቀመጠ። ሰይፍ የያዘውን መልአክ አስቀመጠ። ይህንን ገነት ሁለተኛና አዳም ሔዋን ትውልድ ሁሉ መግባት አይችልም። ያንን የተዘጋውን በር እግዚአብሔር የዘጋውን ገነት በአዳም ኃጢአት ምክንያት የተዘጋውን ኤደን ገነት የከፈታልን ኢየሱስ ክርስቶስ ነው። የምንገባበትን መንገድ ያመቻቸው፣ የምንገባበትን መንገድ የተዘጋውን በር የከፈተው ኢየሱስ ክርስቶስ ይባላል። የአዲስ ኪዳኑ በግ የእግዚአብሔር በግ የሆነው ኢየሱስ በአዳም ኃጢአት ምክንያት የተዘጋውን በር ከፍቶ ሰጠን። ክብር ለእሱ ይሁን። ተከፈታ በኢየሱስ ክርስቶስ የተዘጋው በር። በዛችማ ከግብፅ ወደ ካናን የሚሄዱበት መንገድ የምቾት መንገድ ነበር የተከፈተው። በዚህ ግን የተዘጋው ገነት ነው የተከፈተው። የሚሻል ነገር ነው የተሰጠን። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ሌላ ደግሞ የብሉይ ኪዳኑ በግ ከገነት ወጥቶ ወደ ካናን ነው። ከገነት ወጥቶ ወደ ካናን። ይሄ ደግሞ ከገነት ወጥቶ ወይም ከገነት የወጡትን ወደ ገነት ጄላባቲያ ከገነት ወጥተን ነበር በአዳም ኃጢአት ምክንያት ከገነት ወጣ ነው። አዳም በሰራው ኃጢአት ሁላችንም ከገነት ወጣን። ይሄ የብሉይ ኪዳኑ የእግዚአብሔር በግ ታርዶልን ደግሞ ወደ ወጣንበት ገነት ነው የመለሰን። በእስራኤላውያን ቤት የታረደው ይህ የፋሲካ ቀን የታረደው በግማ ግብፅ ወደ ካናን እንዲጓዘው ነው ምክንያቱ። ወደ ወጣንበት መመለስ የቻለው ኢየሱስ ነው። ነቢያት አልቻሉም። በሕግ በኩል እነ ሙሴ አልቻሉም። እነ ንጉሥ ዳዊት ሰለሞን አልቻሉም። ብዙ ነቢያቶች ኤልያስ እና ኤልሳዕ እና ኢሳያስ ብዙ ነቢያት ተነሱ፣ ብዙ ነገስታት ተነሱ። ግን አዳምና ሔዋን የወጡበትን የተባረሩበትን ኤደን ገነት መልሶ የሚያስገባን አንድም አልተገኘም። ለዛ ነው የእግዚአብሔር በግ የታረደልን። የሚሻል ነገር ነው ለኛ የተሰጠው። የእግዚአብሔር በግ ኢየሱስ ታርዶልናል። በዚህ መንገድ መርጣ ነው የምትመጣው በብሉይ ኪዳኑ በግ። በአዲስ ኪዳኑ ግን ተመርጣ፣ ሃሌሉያ፣ መርጦን ነው ያዳነን። በዛማ ተመርጠን፣ ይሄ ራሱ ኢየሱስ ክርስቶስ መረጠን። እኛን በመውደዱ መረጠን። እግዚአብሔር ራሱ ተበድሎ እግዚአብሔር እኛ እንድንዘምር እንድንሰብክ አይደለም የሚፈልገን። እሱም ብቻ አይደለም፣ ለእግዚአብሔር ገቢ የምናደርገው መዝሙር ገንዘብ የለው፣ ስብከትም አምልኮም የለውም ለእግዚአብሔር ገቢ የሚሆን። እግዚአብሔር እኛነታችንን ነው ገቢ ለራሱ ገቢ ለማድረግ ልጁን የላከው። ትክክል ነው። መላእክቶች ይደሰታሉ፣ እግዚአብሔር አብ ይደሰታል። ትክክል ነው። ግን አንድ ነገር አለ። እግዚአብሔር ልጁን የላከው እኛን ለራሱ ገቢ ሊያደርገው እንጂ ከኛ ገቢን ለማግኘት አይደለም። ከኛ እግዚአብሔር የሚያገኝ ነገር የለው። ከጠላት እጅ እኛን አስመልጦን የራሱ ማድረግ ነው የእግዚአብሔር ዓላማ። ለዛ ነው ልጁን የላከው። ተመርጠን ነው በዚህ መንገድ የመጣ ነው። ኢየሱስ የዘላለም ንጉሥ ነው። በዛ ይሄ መንገድማ የብሉይ ኪዳኑ የሩጫ መንገድ ነው። ይሄ ግን የምርጫ መንገድ ነው። ተመርጠ ነው በዚህ መንገድ የምትሮጠው ስለመረጠ። ማንም በዛ እንዲህ ሰርቼ ነው እንደዚህ አድርጌ ነው ለፍቼ ነው ያገኘሁት የሚል ሰው አንድም ሰው የለም። ሮጬ ደክሜ ለፍቼ እንዲህ አድርጌ ነው ይህን መዳን ያገኘሁት የሚል አንድም ሰው የለም።
አይኖርም መጽሐፍ ቅዱስም አይለው። ምንድነው? በዚህ መንገድ ተመርጠ ነው። እግዚአብሔር የራሱ መርጦ ነው። እኛን ስለመረጠ እኛን ስለወደደ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጅ እስኪሰጥ ድረስ እግዚአብሔር ለምን ወደዋል? ዓለምን ወዶን ነው እግዚአብሔር ልጁን የሰጠን። በዛ የስርዓት ሕግ ነው ያኖረው። ይህ ግን የስነ ልቦና ሕግ ነው ያኖረው። ኢየሱስ ክርስቶስ በስነ ልቦና ሕግ አኖረ። መንፈስ ቅዱስ በውስጣችን ነው፣ በእኛ ውስጥ ነው ያደረው። ስርዓት ነበር የተሰጠው። ይህን አድርጉ፣ ይህን ካደረጋችሁ እንዲህ ትሆናላችሁ፣ ይህን ካላደረጋችሁ እንዲህ ትሆናላችሁ የሚል ሕግ ነበር የተሰጠው። ይሄ ግን የስነ ልቦና ሕግ ስርዓት ነው የተፈጸመው። በዛኛው በግ ስርዓት ነው የተፈጸመው። ስርዓቱ የተፈጸመበት በግ ነው የብሉይ ኪዳኑ በግ፣ ስርዓት የተፈጸመበት በግ። ይሄ የአዲስ ኪዳኑ በግ ግን የእግዚአብሔር ሐሳብ ነው የተፈጸመው። ይህ ሐሳብ በጣም የሚገርም ነው። ስርዓት የተፈጸመበት በግ ነው የብሉይ ኪዳኑ በግ። ሰው ኃጢአት ይሰራል። ለሰራው ኃጢአት መስዋዕት አድርጎ በግ ያቀርባል። በካይኑ በኩል ነው ያንን ማቅረብ የሚችለው። እንደገና በአንድ ቀን ሰው እንደገና ደጋግሞ ኃጢአት ከሰራ 2 3 4 በግን በአንድ ቀን ሊያርድ ይችላል፣ መስዋዕት አድርጎ ሊያቀርብ ይችላል። ይሄኛው በግ ስርዓት ሳይሆን የአዲስ ኪዳኑ በግ የእግዚአብሔር ሐሳብ ነው የተፈጸመው። የእግዚአብሔርን ሐሳብ ሙሉ በሙሉ በሕግ በኩል አላገኘንም። ሕግ አልቻለም፣ ነቢያቶቹም አልቻሉም። ሙሉ በሙሉ የእግዚአብሔርን ሐሳብ የሚገልጸው ማን ነው? የእግዚአብሔር በግ፣ የእግዚአብሔር በግ የሆነው ኢየሱስ የእግዚአብሔር ሐሳብ የተፈጸመበት በግ ነው ይህኛው በግ። የብሉይ ኪዳኑን በጉን መስዋዕቱን ይቀበላል፣ አንተን ግን አይቀበልም። ምክንያቱም አንተ ልትጸድቅ አትችልም። ምክንያቱም ከእንደገና ኃጢአት ልትሰራ ትችላለህ። በጉን ነው የሚቀበለው ወይም መስዋዕቱን ነው የሚቀበለው። ይሄ የአዲስ ኪዳኑ በግ ግን መስዋዕትንም አንተንም ይቀበላል። መስዋዕትንም አቅርብ፣ አንተም ቅረብ። በመካከላችን አማላጅ አያስፈልገውም። በመካከላችን ካህን አያስፈልገውም። በመካከላችን የንስሐ አባት አያስፈልገውም። ማንም ሰው አያስፈልገውም። መስዋዕትንም ይዘህ ራስንም ይዘህ ራስህ ከአብ ጋር ትገናኛለህ። በማ ምክንያት? በእግዚአብሔር የእግዚአብሔር ልጅ የእግዚአብሔር በግ የሆነው ኢየሱስ ስላንተ ኃጢአት ታርዶልሃል፣ ከአብ ጋር አስታርቋል። በጉን ተቀብሎ አንተን አይቀበልም። የብሉይ ኪዳኑ በግ በመታረዱ የአዲስ ኪዳኑ በግ ግን በመታረድ አንተም መስዋዕትም በእግዚአብሔር ፊት ተቀባይነትን ታገኛለህ ማለት ነው። ሃሌሉያ! ኢየሱስ ጌታ። የብሉይ ኪዳኑ በግ ኃጢአቱን አላስተሰረየም ወይም አላስወገደም። የብሉይ ኪዳኑ በግ በየቀኑ በግ ነው የምታቀርበው። የኃጢአት መስዋዕት እንዲሆን ታቀርባለህ። ማስተሰረያ እንዲሆን የአቅምህን ታመጣለህ፣ ታቀርባለህ። በየቀኑ ኃጢአት ከሰራ በየቀኑ በግ ነው የምታቀርበው። ኃጢአትን ግን አላስወገደም። እሱ ማስወገድ አይችልም። ይሄ የብሉይ ኪዳኑ በግ ግን ኃጢአትን ሁሉ አስወገዳለን። ኢየሱስ የዘላለም ጌታ ነው። ኃጢአትን ማስወገድ የሚችል በግ ነው የተገለጠልን በአዲስ ኪዳን። የእግዚአብሔር በግ የተባለው ኢየሱስ ማለት ነው። የእግዚአብሔር በግ የሆነው ኢየሱስ ኃጢአትን አስወገደ። የብሉይ ኪዳኑ በግ የኃጢአት መስተሰሪያ የሆን ዘንድ ልታቀርብ ትችላለህ። የአዲስ ኪዳኑ በግ ግን ኃጢአትን የሚያስ ሙሉ በሙሉ ማለት ነው ምንም እንዳይቀር ሙሉ በሙሉ የሚያስወግድ የኃጢአት ዕዳ የለብንም። የኃጢአታችንን ዕዳ ሙሉ በሙሉ ኢየሱስ ክርስቶስ በመስቀል በቀራንዮ በመሞት ከፍሎልናል። ስለዚህ የኃጢአትን ዕዳ ሙሉ በሙሉ የሚያስወግድ በግ የሚሻል ኪዳን ነው ይመጣልን። ኢየሱስ ለዘላለም የተመሰገነ ይሁን። ኃጢአትን ሊሸፍን ይችላል። ይሄኛው በግ የብሉይ ኪዳኑ በግ የሰራንን ኃጢአት ሊሸፍን ይችላል። ተሸፈነ ማለት አላለቀም ማለት ነው። ተሸፈነ ማለት አለ ማለት ነው። የሆነ ነገር ግን ደብቆታል። በውስጡ ኃጢአት አለ ማለት ነው። በማንነታችን ኃጢአት አለ ማለት ነው። ለሰረናው ኃጢአት ደግሞ የምንጠየቅበት ሂደት አለ ማለት ነው። ይሄ የአዲስ ኪዳኑ በግ በመታረድ ግን ኃጢአት ሁሉ ተወገደልን። ኃጢአት ሁሉ ተወገደ። የቁጣ ነው ያ በግ የብሉይ ኪዳኑ በግ እግዚአብሔር ስለሚቀስፈ እግዚአብሔር ተቆጥቶን ነው ያን በግ በእግዚአብሔር ፊት የምናቀርበው። ይሄኛው በግ ግን የምሕረት በግ ነው። በአብና በእኛ መካከል ያለውን እርቅ ለማውረድ እኛን ከአብ ጋር ለማስታረቅ እግዚአብሔር በነገራችን ላይ እግዚአብሔር በመገናኛ ድንኳን በኩል ሆኖ በሙሴ አማካይነት እግዚአብሔር ከሕዝቡ ጋር ለመታረቅ ሞከረ፣ አልተቻለም። በታቦቱ በኩል እግዚአብሔር ከሕዝብ ጋር ለመገናኘት ፈለገ፣ አልተቻለም። ድካም ነበረባቸው ሰዎቹ። እግዚአብሔር በሰለሞን ዘመንም በቤተ መቅደስ በኩል ሆኖ ከሕዝብ ጋር ለመገናኘት ፈለገ፣ ራሱን ለመግለጽ ፈለገ። ከሕዝብ ጋር ለመታረቅ ራሱን ለመግለጽ ፈለገ፣ አልተቻለም። እግዚአብሔር በነቢያት በኩል ለሕዝቡ ራሱን ገለጠ፣ በነገስታት በኩል ገለጠ፣ በካህናቶች በኩል እግዚአብሔር በአሮን በኩል
የክህነት አገልግሎትን በሱ በኩል ሆኖ አሮን በሚለብሰው በልብሱ ላይ የእግዚአብሔር ክብር እየተገለጸ ከህዝቡ ጋር ለመታረቅ እግዚአብሔር ፈለገ። የእግዚአብሔር የልቡን ሙሉ በሙሉ የሚገልጥ ሰው አልተገኘምም። እግዚአብሔር ለዛ ነው አንድያን ልጁን እስኪሰጥ ድረስ ዓለምን ወዷል የሚለው እግዚአብሔር ቃል። ዓለምን እኛን በመውደዱ ምንድን ነው ያደረገው? ከእኛ ጋር ለመታረቅ ራሱ ተበደለ፣ ራሱ ተቸገረ፣ ራሱ ተሰቃይቶ እግዚአብሔር ራሱ ደግሞ አስታራቂ መካከለኛ የሚሆነውን የእግዚአብሔር በግ የተባለውን የእግዚአብሔር ቃል የሆነውን ኢየሱስ ክርስቶስን ወደዚች ዓለም ላከ። የኛው በግ የቅጣት በግ ነው። የብሉይ ኪዳኑ በግ የቅጣት ነው። ይህ የአዲስ ኪዳኑ በግ ግን የጽድቅ በግ ነው። ይህን በግ ገዝታ ዋጋ ከፍለ ነው የምታመጣው። የብሉይ ኪዳኑን በግ ገዝታ አሳድገ ለፍተ ገዝታ ነው የብሉይ ኪዳንን በግ የምታመጣው። ይህ የአዲስ ኪዳኑ በግ ግን በነፃ የተሰጠ በግ ነው። በነፃ ነው። ራሱን የሰጠ በግ ነው። የሚሻል በግ፣ እኛ ዋጋ ያልከፈለን ግን ራሱ ዋጋ ሆኖ የእኛን ኃጢአት ዕዳ የተሸከመልን በግ ነው። በነፃ ነው ስንል ምንም ዋጋ ምንም ትርጉም የለም ማለት ሳይሆን ከኛ በኩል የሆነ ምንም አይነት ነገር የሌለ እሱ ግን ለኛ ራሱን አሳልፎ ሰጥቶ በነፃነት ከእግዚአብሔር ጋር የምንገናኝበትን መንገድ የከፈተልን የእግዚአብሔር በግ ነው ኢየሱስ። መስዋዕትን ነው የሚፈልገው። በብሉይ ኪዳኑ የታረደው በግ እሱን በጉን ብቻ ነው እግዚአብሔር የሚፈልገው፣ መስዋዕቱን ብቻ ነው የሚፈልገው። ይህ በግ ግን በነፃ ራሱን የሰጣ በግ ነው። ወይም ከመስዋዕት ይልቅ አንተን ነው የሚፈልገው። ከበጉ ይልቅ ወይም ከመስዋዕቱ ይልቅ የኛው በግ አንተን ራስህን ነው የሚፈልገው። በጨለማ ነው የሚኖረው። ይህ ግን በብርሃን የሚኖር በግ ነው፣ የአዲስ ኪዳኑ በግ። አንድ በግ የብሉይ ኪዳኑ በግ በጣም የሚገርም ልቤን ሁል ጊዜ የወሰደኝ በልቤ ላይ ሁሌ ያደረ ነገር ቢኖር የብሉይ ኪዳኑ በግ አንድ በግ ለአንድ ሰው ለአንድ ኃጢአት አንድ በግ የብሉይ ኪዳኑ በግ የሚታረደው በግ አንድ በግ ለአንድ ኃጢአት ለአንድ ሰው ለአንድ ጊዜ ብቻ የሚታረድ በግ ነው። ይሄኛው የአዲስ ኪዳኑ በግ ግን አንድ እሱ ብቻ ለዓለም ሁሉ ኃጢአት ለአንድና ለመጨረሻ ራሱን አሳልፎ በመስጣት የታረደው በግ ነው። የሚሻል በግ ሆኖ ኢየሱስ ክርስቶስ መጥቶልናል። ሃሌሉያ! ከእግዚአብሔር አብ ጋር ያስታረቀን ራሱ እግዚአብሔር የሆነው የእግዚአብሔር በግ ኢየሱስ ታርዶልናል። ሃሌሉያ! አንዱ ስለ ሁሉ ሞታ ተብሎ እንደተጻፈ አንዱ ስለ ሁላችን ይሞታ። የብሉይ ኪዳኑ በግማ ለአንድ ኃጢአት አንድ በግ ለአንድ ሰው ነው። ይሄ በግማ ለአንድና ለመጨረሻ ራሱን አሳልፎ እየሰጠ ሃሌሉያ! በዓመት አንዴ ካህናት ይዞ ቅድስተ ቅዱሳን ክፍል ገብቶ የሚያርዱት በግ ሰዎችንና እግዚአብሔርን አላስታረቀም። የእግዚአብሔርን የልቡን አልደረሰም። የእግዚአብሔርን የልቡን የሚደርስ ሰዎችን ወደ እግዚአብሔር አብ የሚያቀርብ የእግዚአብሔር በግ ኢየሱስ ክርስቶስ ብቻ ነው። ለዛ ነው የሚወደውን አንድያውን ልጅ አሳልፎ እግዚአብሔር የሰጠው። ይሄ ከሰውየው ነው። ይሄኛው በግ የብሉይ ኪዳኑ በግ ከሰውየው ነው። ይሄ በግ ግን ከእግዚአብሔር ነው። ለዛ ነው ነፃ ዋጋ ያልከፈለን። ከኛ በኩል ሲሆን ነፃ ነው። ከእግዚአብሔር በኩል ሲሆን ግን ልጁን ነው፣ አንድያን ልጁን ነው። ለእኛ ልጁን ለመስጣት እንኳ ያራራለት ተብሎ እንደተጻፈ ለእኛ ልጁን ለመስጣት እንኳ እግዚአብሔር ምንም እንከን አላዘጋጀም። በነፃ ነው ልጁን የሰጠው። ስለዚህ ከእግዚአብሔር የሆነ ነው። ከሰው የሆነ ነው ብሉይ ኪዳኑ፣ ከእግዚአብሔር የሆነ ነው ደግሞ የአዲስ ኪዳኑ በግ። ነውር ሊኖር ይችላል። የብሉይ ኪዳኑ በግ ነውር አለበት ሊኖር ይችላል ብቻም ሳይሆን ነውር አለበት። ይሄ የአዲስ ኪዳኑ በግ ነውር ፍጹም የሌለ ፍጹም የሆነ ፍጹም አምላክ ፍጹም ሰው ከኃጢአት በቀር እንደ እኛ በሁሉም ነገር ተፈትኖ ያለፈ በአንዳች ነገር ይሄ ነገር ቀረ ይህን አላደረገም ተብሎ ያልተጻፈለት ያልተነበየለት በሁሉ ነገር ሙሉ በሙሉ የእግዚአብሔርን የልቡን የደረሰበት እግዚአብሔር የልቡን እፎይ ያለበት እግዚአብሔር ራሱ እፎይ ብሎ በልጁ ያረፈበት እግዚአብሔር እንዲሞት የጨከነበት ምክንያት የልቡን ለሰዎች ለማሳያት ነው። እግዚአብሔር የሚፈልገውን ነገር ለእኛ ለመግለጥ ለማሳያት ሲል ምንም ነውር የሌለበትን ፍጹም የሆነውን ሰው የሆነውን ኢየሱስን ለእኛ ላከ። ይህ ብሉይ ኪዳን በግ ምንም አይነት ዋስትና የለውም። ጊዜያዊ ዕድሜ ነበረ እንዲጨመር ምክንያት ይሆን አንድ ሰው በኃጢአት ምክንያት ተወግሮ እንዳይሞት እንዳይጠፋ ጊዜያዊ ዕድሜ ነበረ ሲጨመር የነበረው። ይህ ግን ሙሉ በሙሉ ዋስትና አለው። የአዲስ ኪዳኑ በግ ዋስትና አለው።
ሃሌሉያ። የዘላለም ህይወት ነበር የሰጠን። የዘላለም ህይወት ውስጥ ምንም አይነት የዘላለምን ህይወት በኢየሱስ ክርስቶስ በማመን ከወረሰን ልጆች ከሆነን እግዚአብሔር አባት ከሆነ ማንም የሚከሳን የለም። ዋስትና አለን። የዘላለም ህይወት እንወርስ። የብሉይ ኪዳን በግማ ዋስትና የለውም። ምክንያቱም አንድ ሰው ኃጢአት ሰርቶ ከእንደገና ወጣ ብዬ እንዲህ ሆኜ ምናልባት ኃጢአት ከዚህ በኋላ አልሰራም ይሄ መጨረሻዬ ነው ብሎ አይደለም። ከዚህ በኋላ ይሄን በቃ የኃጢአት ዕዳኗ የኃጢአት መስተስሪያ ይሆን ዘንድ ነው በግ የሚያመጣው። አዎ በቃ ይኸው ጨርሻለሁ፣ ከእንግዲህ ወዲህ ኃጢአት አልሰራምም፣ ከሰራም ደግሞ ለኃጢአት ሙሉ በምላ ዋስትና ይሆናል ይሄ በግ ብሎ አይደለም የሚያቀርበው። ጊዜያዊ ዕድሜ ለመኖር ነው። የዘላለምን ህይወት እንድንኖር የእግዚአብሔር በግ ኢየሱስ ታርዶልናል። ኢየሱስም ለዘላለም የተመሰገነ ይሁን። እነዚያ ከግብፅ ላይ በግ ታርዶላቸው በመቃኑ ላይ ደም ቀብተው የሞት መልአክ አልፎባቸው ሞት አልፏቸው ካንያን የደረሱ ሰዎች ከእንደገና በባቢሎናውያን ተማርኳሉ። በዚህ መንገድ ግን መማረክ የሚባል ነገር የለም። በመጀመሪያም በኢየሱስ ፍቅር ተማርከናል። ጠላት መማረክ አይችልም። ምክንያቱም በእግዚአብሔር ፍቅር በልጁ በኢየሱስ ፍቅር ተማርከናል። ምንም የሚማርከን ነገር አጋንንታዊ ስትራቴጂ ቢሆን ምንም አይነት ዓለማዊ የሆነ ነገር ቢመጣልን አንዴ ለኢየሱስ ክርስቶስ ፍቅር ተማርከናል። የሚማርከን ነገር የለም። ከዚህ የሚበልጥ ፍቅር ለማንም የለም ተብሎ እንደተጻፈ ከዚህ የሚበልጥ ፍቅር አናገኝምም የለምም። ስለዚህ በኢየሱስ ክርስቶስ ፍቅር ተማርከናል። ምርኮ ውስጥ ነን ያለ ነው። የእግዚአብሔር ስም ለዘላለም የተመሰገነ ይሁን። የሚሻል የእግዚአብሔር በግ ተሰጥቶልናል። ክብር ለእሱ ይሁን። እግዚአብሔር አምላክ ይባርክ።